ማዕሩፉን ፊ ሰማ ወመጅሁሉን ፊል አርድ የተባሉት ሰው ታውቋቸዋላችሁን? እኒህ ሰው እኮ ይህንን ፈضል ያገኙትኝ እንዲህ ነበር ቂሳው። እናታቸውን ይኻድሙ ነበርና እናታቸው አይነ ስውር ነበረች። እናታቸውን ቤት ያስገባሉ፣ ያስወጣሉ፣ ውዱእ ያስደርጋሉ፣ ሰላት እንድትሰግድ ያደርጓታል። የሚያስፈልጓት ነገር በጠቅላላ ያሟሉ ነበረ። ሐታ በነቢ ዓለይሂ ሰላቱ ወሰላም ዘመን ነበሩ እኚህ ሰው ከነቢ ጋር ዓለይሂ ሰላቱ ወሰላም እንዳይገናኙ የያዛቸው የእናታቸው ኺድማ ነበረ እና ይህም ለእናቱ የነበረው ክብር አላሁ ተባረከ ወተዓላ ትልቅ ደረጃ ሰጠው። በነቢ አንደበት ተመሰከረለት። ማዕሩፉን ፊ ሰማ ወመጅሁሉን ፊል አርድ ተባሉ። ሰማይ ላይ የሚታወቁ ግን ምድር የማይታወቁ ለዑመርና ለዓሊይ ከዛ በኋላ ምን አሏቸው? ዓሊይ ሆይ፣ ዑመር ሆይ ይህን ሰው ካገኛችሁትኝ ምህረት እንዲጠይቅላችሁ ንገሩት፣ ጠይቁት ብለው ነቢ ዓለይሂ ሰላቱ ወሰላም ያዟቸዋል። ዑመርን የመሰለ ሰው፣ ዓሊይን የመሰለን ሰው ማለት ነው። እኚህ ሰው ማን ናቸው? ወይሱኒል ቀርኒ ይባላሉ። እኛ እንዴት ነው ከእናትና ከአባቶቻችን ጋር ያለን አላቃ? ነቢ ዓለይሂ ሰላቱ ወሰላም ምን ብለው ነው ምክር የሰጡትኝ? አንድ ሰሓቢይ ማን ጓደኛ ላድርግ ብሎ ጠየቃቸው። ሲጠይቃቸው እናትህን አሉት። ደግሞ አሁንም ጠየቀ፣ እናትህን አሉት። ሶስተኛ ጊዜ ጠየቀ፣ እናትህ አሉት። አራተኛ ሲደግም አባትህ አሉት ማለት ነው። እናት ትልቅ ደረጃ አላት። እናት ስር ነው ጀነት ያለው ማለት በሷ ውዴታ ስር የአላህ ውዴታ አለ። አላህ ከወደደው ባሪያ ደግሞ የጀነት ነው የሚሆነው ማለት ነው። ስለዚህ ማዕሩፍ ፊ ሰማ ወመጅሁል ፊል አርድ ትልቅ ደረጃ ያገኘው ወይሱኒል ቀርኒ እናቱን በመኻደም ነበረ። እኛም አሕባብ ልንበረታ ይገባል፣ ወላጆቻችንን በማገዝ ማለት ነው። ወላ ተቁል ለሁማ ኡፊን ወላ ተንሃሩሁማ፣ ኡፍ እንዳትላቸው፣ የሚፈልጉትን ነገር ደግሞ እንዳከለክላቸው በዕድሜ ስለገፉ ወይም አንተ የተሻለ መናገር ስለጀመርክ ማለት ነው። አላህ ኸይረ መልካም ሰዎች አላህ ያድርገን። ለእናት ለአባት ደግሞ ታዛዦች አላህ ያድርገን። አላህ በሰማን ተጠቃሚ ያድርገን።